እኔ ድፍት ልበልላችሁ ወላዲትን። እሺ እሺ፣ እዚህ መሀል ምግብ የሚሰራ ሙያተኛ ማን ነው? ሙያተኛ በጣም ቆንጆ ምግብ የሚሰራ ሰው፣ ሙያተኛ ሰው 4 ቁጥር ጻፉልኝ። በጣም ቆንጆዬ ምግብ ለማዳብ የሚሰራ 4 ቁጥር ጻፉልኝ። አቤት እናንተ እኮ ሀገራችሁ ላይ ገብታችሁ ሼፍ መስራት ትችላላችሁ። ሼፉ ናችሁ ማሮቼ፣ ጌታ ምስክሬን። እሺ ማርያምን ሙያ ያላችሁ ልጆች፣ በተለይ ደግሞ እዚህ ኢትዮጵያ ላይ የማይሰሩ ምግቦችን እዚህ ሀገር መታችሁ ምግብ ቤት ከፍታችሁ ግጥም አድርጋችሁ ምግብ ቤት ከፍቱና ማለት ነው ትሰሩበታላችሁ። ከዛ 1-2 ጓደኛችሁንም 3 ሆናችሁ ትሰሩና ማለት ነው። ከዛ ታስተምራላችሁ። ከዛ ያኛው እያስተማራችሁ እናንተ ከፍ ያለ ቦታ ትሄዳላችሁ። የሰው ልጅ የሚፈልገውን ነገር ለማግኘት መጀመሪያ ዝቅ ማለት አለበት። እሺ እኔ የምፈልገውን ነገር ለማግኘት መጀመሪያ መውረድ አለብኝ። ያን ነገር ከታች ከሆነ ማመጣው መጀመሪያ ታች መውረድ አለብኝ። እሰው ፊትን ማቀርቀር ካለብኝ ያን ነገር ለማግኘት ስል መጀመሪያ ማጎንበስ ይኖርብኛል። እሺ ስለዚህ የተሻለ ነገር ለማግኘት ነው ዛሬ አንገታቸውን የምትደፉት። ግን ያችን ቁልፍ ካገኛችሁ በኋላ ከማንም በላይ የምትኖሩት እናንተ ናችሁ። ስለዚህ ለተሻለ ነገር አንዳንዴ ለምፈልጉትን ነገር ለማግኘት ዝቅ ማለት ግዴታ ነው። ከዛ ደግሞ ፀጉር መስራት የምችሉ ልጆች ዘፋኝ የመሆን ፍላጎት በቃ የማንም ጥገኝ የማንንም እንዲሁ ሁሌ እንደተናገርኩ ልኖር እንደው አንድ ሰው የሚሰማኝ ሰው አጣ። ማንንም ከማሳደግ እስቲ ይሰቡት እስኪ ምን አይነት ተሰጥቶ አላችሁ? ሰው የማያውቀው ተሰጥቶ። በነገራችሁ ላይ ተሰጥቶን አውጣታችሁ ካላሳያችሁት አንተ ትችላለህ እንደ እንደዚህ አይነት ነገር ብሎ ከፍ ሊያደርጋችሁ አይችልም። ባገኛችሁት አጋጣሚ ማሳየት ነው ችሎታችሁን ለሰው ባገኛችሁት አጋጣሚ። ስለዚህ የሆነ ነገር ክፍተት ቤተሰብ ራሱ ማሮቼ ይሄንን ሚዲያ ምናምን የሚባለው ነገር ይጠላዋል። በጣም ነው የሚጠላው አምናለሁ። እንደዚህ መንዛለል በየሚዲያው ምናምን ነው የሚሉት። ልክ ተለውጣችሁበት ሲያዩ ከእናንተ በላይ ደስተኛ የሚሆኑ ቤተሰቦቻችን ናቸው። እግዚአብሔርን ፊት ይነሷችኋል። በጣም ነው የሚቆጡት። እንደዚህ እየተንዘላዘላችሁ ስራችሁን አሰሩም። ከወጣችሁበት በኋላ ግን ማርያምን ደስ ይላችኋል። ስለዚህ በመጀመሪያ ደረጃ አንደኛ የምፈልጉትን ነገር ለማግኘት የምፈልጉበት ደረጃ ለመድረስ ጤነኛ ሆኑ። ሲቀጥል ያን ነገር ለማግኘት ዝቅ ብላችሁ ታች ወርዳችሁ ያን ነገር ማግኘት ትችላላችሁ። ሁለተኛ ደግሞ የሆነ ተሰጥቶ ካላችሁ ባገኛችሁት አጋጣሚ አውጡት፣ አሳዩት፣ ለሰው ማሮች አሳዩት። ከዛ ትወጡበታላችሁ። መውጫችሁ ነው የሚሆነው። ደብቃችሁ ታፍናችሁ ከመኖር የሆነ ነገር ሊኖራችሁ ይችላል። የሆነ ነገር አላችሁ፣ የሆነ ብቃት ይኖራችኋል። ግን ደግሞ ፍራቻ ውስጣችሁ የሆነ ፍራቻ ያድራል። ከሰዋን ሲሆን ይሄን ቢያዩብኝ የሆነ ነገር ይሆን። ቁጥብ ብቻ ሁኑ፣ ቁጥብ ሁኑ። እኔ እማምላክን ምዬ ነው የምናገረው። ማርያምን ስፈልጉ ሪከርድ አድርጉት። እኔ ሳውዲ አረቢያ ሁኜ ላይ ከቦች ጋር ሳንገናኝ በፊት ወደዛ ማለት ነው እምብርቴ ተገልጦ ፎቶ ካለኝ አንጡልኝ። እንኳን አይደለምና የሆነ የወረደ ስራ ማለት ነው። ገብርኤልን እምብርቴ ተገልጦ አሁን ላይ ነው እንደዚህ እንትን ማለት። አሁንም የሆነ በቃ አለ አይደለ እሷ እኮ እንደዚህ ስለሆነች ነው እንደዚህ ማትሆነው ስለሚሉ የሆነ ልክ ስለምገባ ነው እንጂ ከዛ በፊት እምብርቴ ተገልጦ ካለ ካመጣችሁልኝ እኔ ምሬ ነው የምትፈልጉትን ነገር አደርጋለሁ። እኔ ሽፍንፍን እንዳልኩ ነው እዚህ ቦታ ላይ የደረስኩት፣ ሽፍንፍን እንዳልኩኝ። ስለዚህ መጀመሪያ ኮንፊደንስ፣ ምንም እከሌ እንደዚህ ነው ከከሌ በታች ነኝ። ራሳችሁ ሬስፔክት ካላደረጋችሁት ማንም ሬስፔክት አያደርግላችሁም። እንዲ አንቺ እኮ በጣም ቆንጆዬ ነሽ፣ አንቺ እኮ እንደዚህ ነሽ። ከማንም ይሄን አትጠብቁ እሺ። ብርቱ መሆን አለባችሁ። በተለይ የማርያም ቅመሞች እንዲ ራስ በራሳቸው ሀሲድ አትሆኑ። በማርያም
እደጉ ራስ በራሳችሁ ሁሌ። የእውነቴን ነው። ለራሳችሁ ደጉ እስኪ። የሆነ ብቃት ያላችሁ ግን መደበቅ፣ መሸሸግ፣ በሰው መሸሸግ፣ በቃ ተደብቆ መኖር። አንዳንዴ ድብቅ መሆን ለራስ ይጠቅማል። ተደብቆ እንትን ማለት አንዳንዴ ለራስ ይጠቅማል። ግን ደግሞ አንዳንዴ ደግሞ ዋጋ ከፍላችሁ የምታገኙትን ነገር በትንሹ ነገር ታገኙታላችሁ። ያችን አጋጣሚ ተጠቅማችሁ የምትፈልጉበት ደረጃ መድረስ ትችላላችሁ። ስለዚህ እንደዚህ ነው። ከሰው አንሳለሁ አትበሉ እና ደግሞ አንዳንዴ ዝቅ ስትሉ አትበሳጩ። ቶሎ ተስፋ አትቁረጡ። አንዳንዴ ዝቅ ማለት የምትፈልጉትን ነገር ለማግኘት ዝቅ ማለት ግዴታ ነው። የማዳም ቅመም ነኝ ብዬ እኔንም ደግሞ የአንቺ የማዳም ቅመም አይደለሽ እንደ ብለው እኔ የሆነ ለማሸማቀቅ እና ኮንፊደንስ ይኖራችሁ። የተሰጣችሁትን ተሰጥቶ አውጡት። የሆነ ነገር አላችሁ። ምግብ መስራት የምችሉ ልጆች የእውነት አገር ቤት ገብታችሁ ብትሰሩበት አሁን ላይ ያለው ነገር አሪፍ ነው። እናቴን የምሬ ነው። 2-3 ትሆኑና በትንሹ ትከፍታላችሁ። ቀስ በቀስ ታድጋላችሁ። ፀጉር ቤት መስራት የምችሉ ልጆች ፀጉር ቤት ላይ 2-3 ሆናችሁ ተከፍቱና ከዛ ይበረግድላችኋል። በቃ የሆነ ችሎታ ውዝዋዜ፣ ፊልም የመስራት ምንም አትመሩ። ምንም አያስፈልግም። ድፍረት ነው የሚያስፈልገው። ለትወናም ለምንም ነገር ብቃት ነው የሚያስፈልገው። እሺ ውበት አይደለም። ጎደሎ እስካልሆናችሁ እርግጠኛ ደግሞ ከማንም አታንሱም። እና ደግሞ ድምፅ ያላቸው ልጆች መዝፈን የምችሉ በቃ ብዙ ነገሮች እና አውጡት። እሺ ማሮች፣ እሺ አሁን እሺ ሚውታ እንትን አንሷቸው። እሺ አንሱት። እኔ እኮ ምን እንደሰራችሁ ልጠይቃችሁ ነበረ። እኔ ደግሞ የሆነ ነገር ስናገራችሁ ቶሎ የምሰሙኝ ስለሚመስለኝ እኮ ነው የምናገረው። አረቦችን ገደለው ሙክታር ጨዋታ ነው። እሺ ማሮች፣ ጨዋታ ነው። ጨዋታ ደግሞ ይጫወቱ። እሺ ጨዋታ ነው፣ ይጫወት። እሺ ግዴታ ነው። ግምጃ ወየ በኝ ወይዬ